ሰሞኑን እንትን ምንድነው የጌት ሬዲ ዊዝ ሚ ወይ ደግሞ ምናምን ቭሎግ ሰራላችኋለሁ ብዬ አስቤ ነበረ። ከዛ ግን I have nothing to show you guys different. ዛሬ ግን I'm gonna meet up my friend. My bestie wanted me አብረት የስኪን ኬር ፕሮዳክት ሾፒንግ እንድንሄድና ሌላ ደግሞ ምንድነው መነጽሬን እንዳሰራ መነጽሬ ማለት ከጥቅም ውጭ አድርጌዋለሁ። ልክ ይሄኛው እንትን ተሰብሯል፣ ይሄኛው እንትን ብሏል። 11ኛ ክፍል እያለሁ ነበር ብሉካቴን ያሰራሁት እና አሁን መቀየር አለበት። ስለዚህ ብር አለኝ። so I'm gonna change that 5 ኪሎ ያሉ መነጽር ቤቶችን ስጠይቅ ነበር ክላስ ሳያልቅ በፊት። ስለዚህ እነሱ ጋር እንሄድና መነጽሬን እንቀይራለን። I'm gonna change the frame. ሌንስም መቀየራለሁ ብያለሁ። እስቲ let's check እና በቲጂ መቀየር ፈልጋለሁ ብላኛለች። እሺ እና ፀጉሬን እንደማደርገው አላውቅም። ዝም ብዬ ወይ ደግሞ ወደ ቦታ ሰርተሽ ቦታ ልጅ እንደዛ ስትል በጣም ነው የሚያምረው። ፀጉሬን ሰርቼዋለሁ እንደዚህ ፈትቼ ይመስለኛል ልለብስ ካሰብኩት አውትፊት ጋር አሪፍ የሚሄድ አይነት እንትን ያደረኩት። እሺ so now I'm gonna do a get ready with me እንትን ላይ Instagram ላይ so don't forget you guys to go and check me out as well. that get ready with me ልስራና እመጣለሁ መልሼ። ሽበታለት ቤቢ ጥሩ ነው። ሽበት ሀብት ነው። ግን I love my hair. አረ ሽበት ጋር ነው የሚባለው እድሜ whatever እዛ አንዴ get ready with me ልስራ። ማሚ ማሚ አዲስ ነገር አስታውስ ደግሞ ያለፈው ይሄን ነው። እኔ ምንም ላለ ማለት ነው ጥዬ ወጣሁ የነበረው በደህና ያምራል። አያምርም? ያምራል። እሱማ በጣም ወድጄው በፍቅር የገዛሁት ነበረ። እኮ ካንጎይ አንቺ ልጅ እንደዚህ ልጅ ስትባል ደግሞ የእንትን እያለች ነው ስላለኝ ድምፄ በጣም ልበልሽ አልፈሳውም። ያማታል እንዴ እየተቀርሽ ኧረ ይሄን ነገር እንዳታስገቢው። ምን ችግር አለው? አፈሱም እንደ እናንተ እንዴ ያምሻል እንዴ ነፍሳስ የማይፈሱ ማለቴ ይፈሳል። ባዶ ማስካራ ነው ጋይስ። ማስካራ ምናምን እንዳይመስላችሁ ይሪቲስ ቅንድቤን ለማስተካከል ነው የምጠቀምበት። የዛ ደግሞ አጋት ቢስፒላሽ ስቴልሽ ብቻ እሱን እንትን እላለሁ። ከዛ ወደ ቪዲዮ ቻፕስቲክ እናደርጋለን። በኢየሱስ this thing have a stained a lot ነው። አንቺ አንድ ወይ ግድግዳው እየሳመች ከላዩ ላይ ቫዝሊን መጨመር አይቀርም። እስቲ ምን ሆነ ምን ሆነ ምን ካለ በጣም ቀላል you don't want ቅላት just only need gloss. ሲታይኝ ኦኬ ኦልሬዲ ጣስ ወጥቼ ስለነበረ ክላስ ነበረኝ ባይ ዘ ዌይ መንጃ ፈቃድ ክላሴን ዛሬ ጨርሻለሁ ቲዮሪውን እና ፈተና ዛሬ የትምህርት ቤቱን ፋይናል ፈተና ወጥቼ ስለነበረ ፊቴን ታጥቤያለሁ ምናምን አሁን ለ5 ኪሎ ምናምን የሚሆን አውትፊት እንስራ ብላን ነው እንጂ ጃሞ የምሄድበትን ለብሼ ጨርሼ ኤኒዌይ አም ዳን I've got sandals ከዚህ ከለበስኩት አለባበስ ጋር የሚሄዱ ግን ማለት ነው እርምጃ ስለሚኖረው probably ስኒከር ባደርግ ነው የሚሻለው። Yes, hi. Hi.
ካሜራ ሻይ ናት እንደ በዚህ ካሜራ ትወድ እኔ ማጋው ወደ አስትሮ ቀይሮ ሙሴ ዛሬ ፈተና ነበረኝ። እንዴት ልጅ ሀይሬ በስመ አብ ስንቀመጥ ትዕግስት ኃይሉ ለምንደው የሚቀናኝ ትዕግስት ኃይሉ ትዕግስት ገዛኝ የማሚ ስም የመሰረት ኃይሉ ስለሆነ ትዕግስት ኃይሉ ነው የሚቀናኝ። ትዕግስት ገዛኝ ኃይሉ ትባላለች። እንዲተንከራተን መስዋዕትነት ከፍለን መስዋዕትነት ብቻ ለ100 ብር ነው የከፈልነው። ወይኔ ኧረ ቲጂ በጣም ቀይ ሰው ናት እኮ ለምንድን ነው የሚያጠቁራት? ዝም በይ በፊልተር አታፍሪ። ደግሞ እዚህ ጋር ትሽንሽ ነው Do I look nerdy? Hey, I can take it. Yeah, right, Mazai. We got a sheep. እየቀረጽሽ ማለት ነው። ምን ያጎላሽው እንዴ? ሳላስበው ሄደ ስንመርጥ ምናምን ነገራች እንዴት ነው ሰዓቱ ሄዶ ይቀርላል። እኔ ሀኖስ ናት፣ ሌላ ሰው አይደለም። ብቻ ሳንትና ስንመለስ መሸና የገዛሁት መነጽር ሳላሳያችሁ this is it guys። ብዙ ጊዜ እኔ የማደርገው ካት አይ ነገር ነው እና I wanted to try different የሆነ ስታይል እና በጣም ፈርቼ ነበር ያስጠላል ብዬ፣ ግን it doesn't you know ብዙም አያስጠላም። እና ደግሞ I love the color በደንብ የሚታይ አይመስለኝም፣ ግን leopard print ያለው ቡኒ ነገር ነው ምናምን፣ ዲቴይሉ ቆንጆ ነው and I love it። ብሉ ካት ነው ኦብቪየስሊ አይኔን እንደ አይኔ ነው የምጠነቀቅለት ብያችሁ ነበር ራይት። ስለዚህ መነጽሬ ተሰብሯል፣ አዲስ መነጽር ገዝተናል ማለት ነው። ከዛ ጋይስ I have a surprise for you. I have a surprise እንደዚሁ እንዳላችሁ ቆዩ። I told you that I love ካት አይ የሆነ ስታይል፣ ስለዚህ ያለሱ መኖር ስለማልችል I added one ብሬን ጭነቀው ይዚ በጣም ነው በቃ የወደድኩትና እስቲ ቆይ እዩ ስኒ ላይ ማለት ነው። this is ሀኖስ ዊዛውት መነጽር and this is ሀኖስ different የሆነ ስታይል ስትሞክር it just giving ትንሽ የኔ ፊት ወደዚህ ባይገባ የፊቴን አይነት ስታይል so ትንሽ ሰፋ ያደረኩት ትንሽ ገባ ስለሚለው ፊቴ ማለት ነው። it's like oval shape ነገር ይሰጣል ፊቴ። anyway እችኛዋን እንሞክራት። በጣም ነው ካት አይ የምወደው እና ደግሞ ያምርብኛል እንትን ለማለት ራሱ ምናምን አይደለም። በስመ አብ ገርል በጣም ነው የሚያምረው። ከዛ እያት ከለሯን ፐርፕል ነገር ነው። አሁን ኤክስፖዠሩ ከፍተኛ ስለሆነ አይታያችሁም እንጂ ላይት ፐርፕል ነገር ነው። ይሄ ላቨንደር አይነት ነገር ነው የሚሰጠው። በስመ አብ እና እላችኋለሁ መነጽራችንን ገዝተናል። ከዚህ በኋላ እንደፈለኩም ኢቡኬን ማንበብ እችላለሁ። እንደገና ክላስ ሲዝን ሊጀመር ስለሆነ አይኔ አይጨበረበርም። ሊጀመር ስለሆነ ዊጋ አንድ ወር ሀኖስ ምን ሆነሽ ነው? ተረጋጊ። ለማንኛውም this is it እርጃለሁ በጣም በእናታችሁ። ግን I'm not gonna be wearing this እቺን ቆይ እሺ አንዴ ፊቴን ይሄን በቃ obviously ሁሉም ሰው they know it is my type እና ትርሴትን በዚህ ነው የሚያውቁኝ ማድረግ ሲኖርብኝ ማለት ነው። ሳረግ my friends ምናምን they did know this is my style
መነጽር ላይ ሲሆን ማለት ነው። ግን this ብዙ ሰው አልለመደኝም ሰው I'm gonna do it። ስለዚህ ፊቴ እንዲለምደው ግን I look a bit serious ናርዲ ነገር በዚህኛው መነጽር right ይሄኛው መነጽር it's በቃ ለመዘነጫ ምናምን ነገር አይሆንም ይሆናል if it got the right outfit I guess ይሆናል። ለማንኛውም this is it በቃ this is it ልባችኋለሁ አይደለ I was pretty excited ማለት ነው። ከዛ ግን ወንድሜ አያምርም አለኝና ደበረኝ። I swear እኔ እሺ እኔ ለመተንኮል ፈልገው ነው ብለን እንያዘው እንጂ እኔ I love it እኔ ወድጄዋለሁ። ጋይስ ጓደኛዬ ቤት ጥሪ ተጠርተናል። ታላቅቷ ልትመረቅና ማለት ነው። ምን ለብሼ እንደሚሄድ አላውቅም፣ ፀጉሬን ምን እንደማደርገው አላውቅም። በ30 ደቂቃ ውስጥ ተዘጋጅቼ ቶታል መድረስ አለብኝ። ግን ፀጉሬ ምንድን ነው ማድረገው? ትናንትና ታጥቤው ነበር ማለት ነው። it is just messy ምን ማድረግ እንዳለብኝ አላውቅም። okay let me ask my mom for help አውትፊትን ፒክ እንድታደርግልኝ ጠይቃት እንጂ አልችልም። ወይኔ ጉዴ ፈላ። ፀጉሬን ወደ ላይ አስይዤዋለሁ። በሻሽ ያሰርኩት በኋላ ላይ ስፈታ ታዩታላችሁ እንዳይቆም ነው። እና ማሚ ማለት ነው የሆነ ቀሚስ ነበራት ከእርጉዝ ከመሆኗ በፊት ነበር የምታደርገው እና አሁን ከወለድኩኝ በኋላ ስለወፈርኩኝ አልሆነኝም ነገር ብላ እስኪ ቀሚስ አድርጊ ብላኛለች። let's check it እንዴት ስታይል እንደማደርገው ግን አላውቅም። it needs something it goes with it ምክንያቱም ጄላውም ምናምን so እንዴት እንደማደርገው አላውቅም። I don't know how to style it እውነቱን ለመናገር let's just put it here እና let's think something አብሮ ፊት የሚያደርግ ከዚህ ጋር what it will fit ከስር የሆነ ነገር ባደርግበት ፊት ሊያደርግ ይችላል። by the way ክሎዜቴን ባሳያችሁ it's a total mess ማለት ነው። በጣም ብዙ ነገር የተደረገው ፕሌን እጇ ሙሉ መስካሪና ላደርግበት ነበር ግን it's not you know appropriate ብያሰብኝ it's just እስቲ one feet ነገር እናስብለት። I'm gonna came back ጠብቁኝ guys ያልሞከርኩት ነገር የለም ምንም ከዚህ እንትን ጋር ነገር ላገኝ አልቻልኩም። I'm just gonna go like this እስቲ ሙሉን በእንትን አሳያችኋለሁ እዛ ሳሎን ጋር ስቆም this is so funky I don't like it that much ሙሉን ቆሜ ሳየው ልወደው እችላለሁ። okay now what are we gonna do ፊቴ ምናምን ተጣጥቤ ልምጣ ቆይ guys my sister ማለት ነው በጣም አሳሰባትና ያወት ፊቴ ግዴ የማሚን የሆነ ጉርድ ሌዘር ጃኬት ይዛልኝ አትመጣ what the hell do you think ሌዘር ጃኬት ከዚህ ጋር አደርጋለሁ ብለሽ am I a funk anyway ፊቴን ታጥቤ ጨርሻለሁ። I didn't do deep cleansing ለዛሬ ወይ ማታ ላይ ምናምን ካልሆነ በስተቀር I'm not gonna do that ከዛ I'm gonna moisturize my face በጣም ቆይቻለሁ ጋይስ በጊዜ ብላን ነበር እድሜ for my other friends ፈተናለኝ በሚል ሰበብ they don't let me to go actually ቀድሜ መዘጋጀት ይችል ነበር የራሴ ስንፍና guys you're seeing these dark spots አሳክኩኝ ነው እሺ ሲሞቃችሁ እየተከካችሁ አለርጂ አትፍጠሩ skin picking is so serious you see ጥሩ አይደለም ቆዴን በገዛ ፈቃዴን ያበላሽሁት እኔ now let's settle my face ራሱ አስተራይዝ የተደረገው ደከርስ አስታውስ ማለት ነው ይናል ቦረሽኩ ጥርሴን በሰጣ ካቢ ጥርስ በየቀኑ አይቦረሽም ሲጀመር if you don't know the science ይታለ መስሊ ያለቀበት የማስካራ እቃ ወይ ፍርቻ guys let's put in Vaseline first ለማስተካከል እንዲመች ምክንያቱም my eyelash my brows are በጣም ጠንካራ ያለ እነሱ መስተካከል አይችልም ያለ ቫዝሊን so እንዳልኳችሁ ባዶ ማስካራ ቃለኝ and then I'm gonna brush it እንትን ጄል ምናምን ያስፈልገኝም ነበር eyebrow ጄል ነው የሚባል ነገር አለ I use Vaseline you see እንዴት እንደተስተካከለ wow
don't lie to me. እንዴት እንደሚያምር እያያችሁት ነው። only just Vaseline እና የማስካራ እቃ። I think my face sinking አድርጓል. And then I'm gonna use, since my face sinking, ትንሽ sunscreen እናደርጋለን። ምን ፈልገህ ነው? ሂድ ሳሎን ሁን። አንቺ ተይ። ምንድን ነው? ሰንስክሪን ማለት ይሄ ነው? ምን ማለት? ሰንስክሪን ማለት ይሄ ነው? ምንድን ነው እሱ? አሁን ያልኩት ምንድን ነው? አልበላም ማርዬ፣ አልበላም። I love this sunscreen. ክሬሚ አይደለም፣ just like my face. እንግሊዘኛ ነው እንዴ? አንቺ ፈረንጅ ነሽ እንደዚህ የምታወሪው እንዴ? ፈረንጅ ነሽ? ፈረንጅ አይደለሁም። እንደዚህ የምታወሪው ምን ነው? This is it. I'm gonna put on the Jurogate. Okay. You want a Jurogate? I'm wearing. Okay. Why? Come here, Jurogate. It's just simple and cute, I guess. Oh my god. One girl ማለት ነው ብሮንዘሪን እንዴት እንደሰራሁት ነው ምን ነገር ጠይቃኝ ነበር የሆነ ጊዜና girl I don't have makeup. It's just ኢነብጥ ጢብኛ አትመስይም ብላኛለች. So that's why. Okay, let's have it. Okay, so this is the sandal I'm wearing. አንቺ ድንትይ ነው ቆይ ጥራቸው ማሚ ሳሎን በይኑንም ጥሪ እዛ ነው ማሚ ጋር Okay, ይሄንን እንደዚህ እናደርጋለን። I'm actually doing ባለፈው ያስኩትን ቦርሳ ከፊት ያለው ግን it's just looks so slutty. Wait a minute. Let me add something. Let me do this. Yeah, it's giving summer. ግን አሁን ክረምት ላይ ነን እንጂ የፀሐይ ወቅት እንትን ነው የሚሰጠው። እናገባኝ በውጮቹ ሰመር ላይ ነን። I like it. Baby hair ነው አላውጣም። I don't like to do baby hair. Guys, what do you say he Mubarak? Does it look like overdone የሆነ? Okay. Too much, right? Like እንደዚህ ይሻላል. Let's go this simple. Or this is the look. በቃ let me get out. ለምንድን ነው የሚያስፈልገኝ? የሚያስፈልገኝ ነገር የለም። I'm not gonna accessorize. አክሰሰሪ ማድረግ አልወድም ጋይስ። አልወድም እና አክሰሰሪ በጅምላ ከጣልኩኝ በኋላ ነው የተናደድኩት። I'm gonna have this with me because of course my mini መስታወት and I'm gonna have አዲሱ መነጽሬን ይሄኛው ነው የሚይዘው። Let's do this and እሺ ስሄድ ይዟለሁ ብዬ ፕላናት ያደረኩለት መነጽር መያዣ አለ። Okay, let me meet you in the salon. ይሄንን ጨርሻለሁ። Actually ማለት ነው done. Is everything? I'm gonna do the back. ባለፈው እንትን ያልኩት ከዛ ደግሞ እንትን ላይ ኢንስታግራም ላይ ገብታችሁ ቼክ አድርጉ። One thing about me, እኩል ከተቀጣጠርን ቀድሜ ነው የምደርሰው. And this is the problem of being punctual. ሁሌ ፀሐይ ላይ ተሰጥቼ ሀራስን ሞለስ ትደረጋለሁ። አሁን ራሱ ስንት ቦታ እንደቀያየርኩ ምን አይነት ነገር ነው? በእግዚአብሔር ስም ደግሞ like it's always እኮ በጌታ ስም ሁሌ በኢየሱስ ስም ትዕግስት ውጪ ትዕግስት። ወይኔ ዳጋይ ደግሞ ሊበላኝ ነው በኢየሱስ ክርስቶስ ስም። I'm so scared right now ማለት ነው። ቲጂ አርፍዳም ቢሆን ደርሳለች። መቼም ተሳክቶላት ያቀቋይ በደንብ አሁን ቅድም በደንብ ስላልታዩ እያልጎመጎምኩ ነው ያማኋት። አውርዱ
በህይወት ዘመኗ ስንት ዓመት አውቃታለሁ? አምስተኛ ዓመቴ ያው መቼም ግን በደህና ጊዜ መጣ። አንድ ቀን የለም ማርያም እንዳይልሻል። እስቲ መቼ እንዴት ነው ትዝ የማይለኝ? ባቅላባ ልንበላ እኮ አንቺ ቀደምሻቸው እንጂ እኔ ቆሜ እየጠበኳችሁ ነበር አይደል? እናታችን ናት። ከፍ አድርጊ ታችን ሰብሳቢያችን ናት አይደል? እንደዚህ እያላችሁ በቃ ስንት አይነት አድራስመንት እንትን አሊፌ እንደምጠብቃቸው ቢያውቁ አይገባቸውም እነሱ። ማንኛውም አንቺ እንትን ላይ የሚገባ ነው። አዎ ይገባል እንዴ? ያማውሽ ታዲያ ምን እንደው እዙ ቆንጆ ምንም አልተባልኩም ስለነጽሩ ማራም የኪዊ ቤት ነው ተበድረን ነው ልንቀርጽበት እና ኪዊ ደግሞ ሊሆንስ መግባት እንጂ ነበር የምታምረው ግን በግድ ለምንሄድ ግን ያረቁጫ አይደለም በልጥሻለሁ ሆናች ይበቃለሁ ማሬ ሃይ ሄሎ This is my cute friend. በጣም ነው ያማረበት። በስም ነው የሚያውቅሽ ላይ ሁሌ ነው የማውቅሽ። ምግብ እንደሱ ነው ይመጣል። ትቆርጠዋለሽ ማርያምን። እሺ እስከዛ ለስራ ሰላምጣላችሁ። እኔ እሱ ደርሶ ካሜራው አንድ አመት ምን አንድ ዶር ማለት ስትታዛገኝ ነው ያክሽ ማለት ካዱላ አረበ ማሪ ለምዶብኝ እኮ ወንድሞቼ ማሪ you have your moment እና ንቀፋት ዞር በይ አልችልም ብቻ ዛሬ አብሮሽና እንትኑ ራሱ ጸዲ ነው ዲኮሩ የኛ ማሽናት ወይ ተከች ሰርች ሰብረም ተዋጫ ሚሽናት እኔን አጠሩኝም ነበር እኔ ማልኳት ፊኛ ቢሆን ሴትዮዋ እኔን እንዳታዘኝ
ኬም ባክ ሆም ማለት ነው በጣም ፕሪቲ መስዳፕ የሆነ እንትን ይጠብቀኛል ብዬ ነበር። አስተካክለው ነው የጠበቁኝና አንድ ነገር በአፍ ያልዞረም የሚበላም ነገር በአፍ ያልዞረም የሚጠጣ ነገር በአፍ ያልዞረም። አም ሶ ታየርድ። ከዛ ግንባራም ሆኛለሁ ዛሬ ደግሞ ወደ ኋላ ለመጫት ይዤ ብቻ the rest of my night ከቻልኩኝ ያሳያችኋለሁ ካልሆነ ግን ባይ